አንድ ጊዜ በአንድ ከተማ አንድን ስልጠና ለመስጠት በነበርኩበት ጊዜ የተከሰተ የግል ልምምዴን ላካፍላችሁ። ያረፍኩበት ሆቴል ከፍ ያለ ኮረብታ ላይ ስለነበረና አካባቢው በዛፎች በመከበቡ ምክንያት የራሱ ውበት ስላለው በዚያ ማረፍን እመርጣለሁ። በዚያ ባደርኩበት አንድ ሌሊት ግን አንድ ነገር ተከሰተ። ሌሊት ነቅቼ ወደ መታጠቢያ ቤት መሄድ ስለፈለግኩኝ ከአልጋዬ ለመውጣት ተንቀሳቀስኩኝ። ከውጭ በመስኮቱ በኩል በመጋረጃው ሾልኮ የሚገባው ደብዛዛ ብርሃን ለእንቅስቃሴ በቂ ስለነበር ልክ ከአልጋዬ ስወርድ ወደ መታጠቢያ ቤቱ በሚወስደው አቅጣጫ አንድ እባብ ተጋድሞ አየሁኝ። ከብርሃኑ ደካማነት የተነሳ ይህንን እባብ ቅርጹን እንጂ መልኩንና ሁኔታውን መለየት አልቻልኩም። በጣም ደነገጥኩ። በጣም ፈራው። ወደ ኋላዬ በመሰብሰብ ሁለንተናዬን ትራሴ ላይ አገኘሁት። ብዙ አሰብኩኝ፣ ብዙ አወጣሁኝ፣ አወረድኩኝ። ትንሽ ጊዜ ካቃጠልኩኝ በኋላ በመጨረሻ ያለኝ ብቸኛ አማራጭ እንደምንም የእባቡን ክልል አልፌ መብራቱን ማብራት ነው። ትንሽ ካወላወልኩኝ በኋላ የፈጣሪዬን ስም እየጠራው ጨለማውን ለማሸነፍ አይኖቼን አፍጥጬ ጥግ ጥጉን ተራምጄ መብራቱን ልክ ሳበራው ለካ ያየሁት እባብ ማታ በድካም ስሜት ወደ አልጋ ስቸኩል የጣልኩት ቀበቶዬ ነበር። በዚህ ገጠመኜ የገባኝ ነገር ይህ ቀበቶ እባብ መስሎኝ በነበረበት ሰዓት ልክ እውነተኛ እባብን ብጋፈጥ የሚሰማኝን የፍርሃት ስሜት ነው የሰጠኝ። ከዚህ ስሜት የተነሳ ልጮህ እችል ነበር። እዚያው አልጋዬ ላይ ሆኜ እስከሚነጋ አፍጥጬ ልጠብቅ እችል ነበር። በፍርሃት ተወጥሮ ታስሮ የነበረውን ማንነቴን ነፃ ያወጣው እውነቱን ለማወቅ መብራቱን ማብራቴ ነው። ለካ እይታ የእውነታን ያህል ጉልበት አለው። በሕይወታችን አንድ ነገር ባይኖርም እንኳን እንዳለ ከቆጠርነውና ከፈራን ማንነታችንን አስሮ ሊያስቀምጥ እንደሚችል በሚገባ የተገነዘብኩት ያን ጊዜ ነው። መድኃኒቱ መብራቱን ማብራት ነበር። አንዳንዴ ሰዎች ገና ለገና ሆኖብኛል፣ ሳይሆንብኝ አይቀርም፣ አለብኝ፣ ሳይኖርብኝ አይቀርም፣ ሊሆን ነው፣ መሆኑ አይቀርም ከሚሉት ምክንያት የለሽ ፍርሃት የተነሳ ታስረው ዓመታት ያሳልፋሉ። ይህ ፍርሃት እምቅ ብቃታቸውን አፍኖ ነፃነታቸውን ነፍጎ የሌለውን ችግር እንዳለ አድርጎ ያለውን ችግር ደግሞ እጅግ አግዝፎ በማሳየት ከሰው በታች ያደርጋቸዋል። መፍትሄው መብራቱን ማብራት ነው። መብራቱን ማብራት ማለት እውነታውን ለመጋፈጥ ዓይንን መግለጥ፣ ስለ ሁኔታችን ከበሰለ ሰው ጋር መወያየት፣ ምንም ነገር ቢሆን በፍርሃት ታስሮ ከመኖር እውነታውን ተጋፍጦ በነፃነት መኖር እንደሚመረጥ መገንዘብ ማለት ነው። ይህንን አትርሱ። መፍራት እስክታቆሙ ድረስ መኖርን አትጀምሩ። ዶክተር ኢዮብ ማሞ